ዛሬ ግን አጣብቂኝ ውስጥ ገብቻለሁ። ለምንድነው አጣብቂኝ ውስጥ የገባሁት? ሁለት ወንዶች ናቸው ያሉት፣ አንድ ሴት ሁለት ወንዶች፣ ሁለት አባት ነን የሚሉ ሁለት ግለሰቦች፣ አባት ሊሆኑ የሚችሉ ሁለት ግለሰቦች እና አንድ ሚስት አንድ እናት። አጣብቂኝ ውስጥ ገብቻለሁ። የየትኛው ወንድ ነው? የዚህ ስቱዲዮ ውስጥ ያለው ነው ወይስ ስቱዲዮ ውስጥ የሌለው ሰው ልጆች ናቸው? እነዚህ ልጆች አላውቅም። በአቶ ስሙን መጥቀስ አልፈለኩኝም እገሌ ተሰማና ለወይዘሮ ጽዮን ተክሉ ባሉበት ይላል። ባሉበት አቶ ገሌ ተሰማና በወይዘሮ ጽዮን ተክሉ አመላካችነት የዲኤንኤ ምርመራ እንዲደረግላቸው በ05/09/2018 ዓ.ም በተጻፈ የግል ማመልከቻ መጠየቃችሁ ይታወቃል። ስለዚህ በጥያቄያችሁ መሰረት ምርመራውን አጠናቀን ቁጥሩ ተጠቅሶ የሆነ የምርመራ ውጤት መግለጫ 2 ገጽ ኮፒ በደብዳቤ ሽኝት መልሰን የላክን የምርመራ ውጤት መግለጫው የፎረንሲክ ምርመራ ምክትል ዋና መምሪያ አባሪ ማህተም ከሌለው ዋጋ የሌለው መሆኑን እንገልጻለን ይላል። አለው ማህተም ወይስ የለው? አለው ማህተም አለው። ይታያል አለው። ተስማምታል አይደለ? ስለዚህ ህጋዊ ነው ማለት ነው። በጣም ጥሩ። ስለዚህ ህጋዊ ነው። ይሄ ህጋዊ ነው ማለት ነው። የምክትል ዋና መምሪያ አባሪ ማህተም አለው ማለት ነው። የፎረንሲክ ባዮኬሚስትሪ ምርመራ ዋና ክፍል ኃላፊ ወንድማገኝ ጸጌ ምክትል ኮሚሽነር ይላል። ከሰላምታ ጋር ይልና ሁለተኛው ገጽ ላይ ስንገባ እዚህ በነገራችን ላይ ዝርዝሮች አሉ። ዝርዝሮቹ ልተዋቸው። እሺ፣ ዝርዝሮቹ ልተዋቸው። በአቶ ገሌ ተሰማና በወይዘሮ ጽዮን ተክሉ አመልካችነት የዲኤንኤ ምርመራ ጉዳይ በአቶ ገሌ ተሰማና በህፃን መክሊት እገሊት እንዲሁም በህፃን አቤኔዘር እገሊት የአባት ስም ነው ገሌ እያልኩ ያለሁት መካከል የአባትነት ግንኙነት መኖሩን በዲኤንኤ ምርመራ ለማረጋገጥ አቶ እገሌ እሳቸው ማለት ነው ተሰማና ህፃን መክሊት ህፃን አቤኔዘር እና ወይዘሮ ጽዮን ተክሉ ሁለት ህፃናቶች ናቸው ምርመራ የተካሄደላቸው። ህፃን መክሊትና ህፃን አቤኔዘር እነዚህ ሁለት ህፃናቶች አባት ተብሎ ከሚገመት እገሌ ጋራ እና ከእናት ጋር አብረው የዲኤንኤ ምርመራ ለማካሄድ በአካል ቀርበው ለዘረመር ወይም ዲኤንኤ ምርመራ ባለሙያ የሰጡት ከአፍ ውስጥ የተሰበሰበ ምራቅና የጉንጭ ህዋስ ተመርማሪ ናሙናዎች ናቸው። እውነት ነው አይደለም? እውነት ነው። በጣም ጥሩ። ስለዚህ የመመርመሪያ ኮድ የሁላችሁም ተጽፏል።